በጣም ነው ደስ ያለኝና በጣም አመሰግናለሁ። አልቃሻ ነኝ፣ ይቅርታ። በጣም አመሰግናለሁ ስለሰጣችሁኝ ቦታ ህይወታችሁ ውስጥ ስላስገባችሁ። እኔ ክርስቶስን ብዙ ጊዜ አልነገርኳችሁም፣ ግን ማንም የለኝም ነበር፣ ሰው የለኝም እና ሰው ስለሆናችሁ የእውነት አመሰግናለሁ። ከጎኔ ስላላችሁ በቃ እናንተ ብሩ አይደለም እናንተ ከጎኔ መሆናችሁ ነው በጣም ደስ ያለኝ። ክርስቶስን አመሰግናለሁ። ቃላት የለኝም፣ የእውነት ቃላት የለኝም። ደስ ብሎኝ ነው ማረቅ ሰው ደስ ስላለኝ ነው፣ ስላከበራችሁኝ ነው። እግዚአብሔር ያክብራችሁ በህይወታችሁ ውስጥ። ሌላ ምን ልበል? እውነት አረቀስኩኝ፣ ሳላስበው ነው ያረቀስኩት። ሁላችሁንም ነው የማመሰግነው፣ ከቲክታከር ህዝብ ሁላችሁን። እኔ ቃላት የለኝም እውነት። ብቻ በየሄዳችሁበት መንገድ በወለደ አንጀቴ ነው የምመረቃችሁ። መንገድ እንዳለ ክፍት ይሁንላችሁ፣ ያሰባችሁት ይሳካላችሁ፣ ህይወታችሁ ውስጥ እንቅፋት አይኖር። እውነት ሰው ይስጣችሁ በእያንዳንድ እርምጃ። እኔ ከትናንትና ጀምሮ እስካሁን እዚህ ጋር እስክደርስ ሰው እየሰጠኝ ነው፣ የባዳ ዘመድ እየሰጠኝ ነው እዚህ የደረስኩትና እናንተንም የባዳ ዘመድ ይስጣችሁ እግዚአብሔር። አይተዋችሁ በቃ የምር ከዚህ በቀር የምለው ቃላት የለኝም። ኧረ የእውነት የቅርብ የምለው ሰው እንኳን ያላደረገልኝን እናንተ በአካል ራሱ የማታውቁኝ ሰዎች ከጎኔ የሆናችኋል፣ አድርጋችሁልኛል። አመሰግናለሁ። ከዚህ በቀር ምን ልበል? እኔ ዱባይ ላይ 7 ዓመት ስኖር ወረቀት የለኝም። ወረቀቴን ያገኘሁት ከፈጣሪ በታች በእናንተ ነው። ህይወቴ እየተቀየረ አሁን ምኞቴ መማር ነበር። እየተማርኩ ራሱ ያለሁት በእናንተ ነው፣ ከፈጣሪ በታች እና ከልጄ ጋር ለዓይነ ስጋ ያገናኛችሁኝ ከፈጣሪ በታች እናንተ ናችሁ እና ዛሬም በህይወቴ እናንተ አላችሁ። ነገም እንደምትኖሩ ተስፋ አደርጋለሁ እና ለእኔ እንደቆማችሁ ለእናንተ ደግሞ ይቁምላችሁ እግዚአብሔር ነው የምለው። ቃላት የለኝም። አባቴ ሶፍት እንኳን የለኝም እና እስማም ደስ ብሎኝ ነው ያረቀስኩት። እግዚአብሔር ያክብራችሁ።